ኦል ቻው ዋዝ ጎይንግ ኦን ዛሬ እንግዲህ ይዤላችሁ የመጣሁት የሆነ ሩም ቱር ነገር ልስጣችሁ ብዬ ነውና ስትሪም እንደማደርግ ቲክቶክ ላይ አንዳንዴ ታውቃላችሁና አክቹሊ እዚህ ከመጣሁኝ በኋላ ምና ስትሪሚንግ ያን ያክል ግን ላይክ አም ትራይንግ ቱ ለመመለስ እንደድሮ እና ሌት ሚ ሾው ዩ ዘ ሩም ዛሬ ማሳያችሁ ነገር ማለት ነው። በቀላሉ ስትሪም መጀመር እንደምትችሉ ምናምን ለማሳየት ሞክራለሁ ማለት ነው። በአጭር ሩሜን ነው ማሳያችሁ። አክስትየው ጋር ነው የምንኖረው። ኦኬ ብዙ ጊዜ ስትገቡ ማለት ነው እንደዚህ ጭልም ብሎ ነው የምታገኙት። ላይክ ያን መብራት ማብራው ስትሪም ሳደርግ ኦር ሰምቲንግ እንጂ ላይክ እዚህ የምቀመጥ ጊዜ እንደዚህ ጨልሞ ነው የምቀመጠው። ኦር ልስተኛም እንደዚህ ነው ብዙ ጊዜ የሚሆነው። እነኚህ ላይቶች ብቻ ናቸው የሚበሩት። ላይት አለኝ የጣራው ግን ማን ያስጠላልና እንደዚህ እንዲሆን ፈልጌ እዚህ ቤት ውስጥ ምንድን ያለው ብትሉኝ አንድ እዚህ ጋር ድሬሲንግ ነገር አለ። እዚህ ጋር ጠረጴዛ አለ፣ የምግብ ጠረጴዛ ዳስ ራይት። እዚህ ጋር ደግሞ እንደምታዩት አልጋ አለ። እዚህ ጋር ዳስ በቃ ክፍሌ ውስጥ ያለው ነገር እሱ ነው እና ከምታስቡ ስፔስ በላይ ነው። ላይክ እንደምታዩት ይሁላ ቀይዘዋል እና ዛሬ ላይክ ለመቅረጽ ብዬ አጸዳድቼው ምናምን ነገር ነው እንጂ እዚህ ውስጥ የከተትኩት እዚህ ጋር እንትን አለች ኮሜዲ ነው የረሳሁት። እሱ ነው እዚህ ውስጥ ያለው ኮሜዲ ነው ውስጥ ላይክ ወረቀት ምናምን ነበረ ፋይሎቼ ምናምን እዚህ ጋር ነበር ብዙ ጊዜ ማስቀምጠው። ላይ ከውጭ እንደመጣው አፖይንትመንት ኖሮ ሊሆን ይችላል ኦር ሰምቲንግ ሁሌ ደቅ ማድረገው እዚህ ጋር ምናምን ነው ማስቀምጠው ከማውዝ ፓዱ እታች ጎን ማለት ነው። ከበሩ ስትገቡ ላይክ በሩ ይሄንን ይመስላል። ማብሪያ አለ፣ የቤቱ መብራት ማብሪያ። አንደኛ የሚያስጠላኝም ሰነፍ ስለሆንኩኝ ማለት ነው አልጋ ላይ ከትዩኝ ተነስቼ እዚህ ጋር መጥቼ ድረስ ሳጠፋ ታየ። ምን አረግኩኝ? ቀነኝን መብራቶች ገዛውኝና በሪሞት ከዛው ካልጌ ላይ ማጥፋት እችላለሁ ማለት ነው። እዚህ ጋር ደግሞ ያው ሂተር አለ። አሁኑ ጊዜ በጣም አስፈላጊ ነገር ነው ጋይስ። በረዶን አልቻለው። ፕላስ እዚህ ጋር ምን አለ ይመሰላችሁ? እዚህ ጋር ሮድ አለ፣ ኤልኢዲ ሮድ መብራት ነው። አሲከንሲ ላይክ ስትሪምም ስለማድረግ ያው ቪዲዮ ስለምሰራ የቲክቶክ በተለይ አሁን ሪያክሽኑን ተውኩኝ እንጂ ሪያክሽኑን በምሰራ ጊዜ ያው ስቱዲዮን ማሳመር ነበርብኝና እነኝን ሁለቶቹን ገዟቸው መብራቶች። አሮን ነው ስንት ነው የተገዛው? አይ ቲንክ ውድ ናቸው። እንዲሁም እነኝን ነገነ ላይ ሜይ ቢ አንዱ $60-40 አሮን ነው እንደዛ ነው ብቻ። እና ሁለት ተመሳሳይ ናቸው እንደምታያቸው። እዚህ ጋር ሪሞት አለው ይዛችሁት መቀየር ትችላላችሁ። አሲከንሲ እዚህ ጋር ያውና ይሄኛውን መቀየር ትችላላችሁ። ከፈለገ እንደዚህ እንደ ክለብ እንዲያደርግ ማድረግ ትችላላችሁ። ሁለቱንም ብቻ ላይክ አንድ አይነት ምርት ናቸው። አንዱ ሪሞት ሁለቱንም ይቆጣጠራል ማለት ነው። ሶ አሁን ለሁሉ አንዱ ላይ እናቆመውና ብዙ ጊዜ ቀይና ሰማያዊ ይመቸኛል እና ቀይና ሰማያዊ ላይ ያለው እና እዚህ ጋር ደግሞ ምን አለ መሰላችሁ? ኤችዲኤምአይ ካፕቸር ካርድ አለኝ፣ ካሜራ አለኝ። እዛ ውስጥ አሳያችኋለሁ ካሜራውን የት እንዳደረኩት። እዛው ኢትዮጵያ የነበረኝ ካሜራ እዚህ ይዤ ነው የመጣሁት። በካሜራ ለምንድን ነው የማትጠቀመው? ካሜራው ያን ያክል ኳሊቲ ስለሌለው በዚህ ነው እየተጠቀምኩኝ ያለሁት። እሺ እዚህ ጋር ኮፍያ አለኝ። እዚህ ጋር እና እዚህ ጋር ማስቀምጠው ኮፍያ አለ። አንደኛውን አድርጌው ነው ኦልራይት ጋይስ። እዚህ ችግር ያለች ፍራክ ያለ ኮፍያ አለች፣ ግን ዛሬ ስላደረግናት ማለት ነው እንደዚህ አድርገናት እናስቀምጣታለን። ያው ለሴትአፕ ያክል ነው እንጂ እንትን አይደለም። የሚበራ ነገር ብዙ ነገር ይመቸኛል ጋይስ። ያው ይሄኛውንም ዝም ብሎ ይበራል፣ ያምራል ሲበራ። በቃ የሚበራ ነገር እኔ በጣም በቃ ወዳለሁ ነው ብላችሁ። ኖርማሊ በጣም የሚበራ ነገር ሳይሆን ላይ አሁን ይሄኛው በጣም ነው የሚበራው። ኦር ደግሞ እዚህ ጋር የስቱዲዮ ላይቱ ይበራ በጣም ነው የሚበራውና ጨለማ ስለሚያደርግልኝ እንትን ነው የሚያደርገው እና በጣም ነው የሚያስጠላው። ኤኒዌይስ እዚህ ጋር እንደምታዩት ደግሞ ድሮወር አለ ጋይስ፣ ላይክ ልብስ ምናምን የሚቀመጥበት ማለት ነው። ምንድነው ድሮወር ነው የሚባለው አላውቅም። እና በጣም ተመሰቃቅሏል እዚህ ውስጥ። ዶንት ማይንድ ሚ። እዛ ጋር አምፖል ምናምን አለ ብቻ ዶንት ማይንድ ኢት። በግር ገፋ ገፋ ታደርግና ታስከፍሉ። አምጅስ ከደም እዚህ ጋር ስንመጣ ደግሞ ይሄኛው ላይክ ስትሪም ለማድረግ የሚጠቅሙኝ ነገራቶች ቢኖሩ እዚህ ጋር ያሉት ነገራቶች ናቸውና ስትሪም ማድረገው ምን ላይ ቁጭ ብዬ ነው እዚች ወንበር ላይ፣ የምግብ ወንበር ላይ ማለት። ኪቦርድ አለ አክቹሊ እነኝን በቅርብ ላይ የገዟቸው እና ላይክ አዲስ የገዟቸው እቃዎች ምንድናቸው? እዚህ ከመጣው በኋላ ይሄን ኪቦርድ፣ ይሄን ማውዝ፣ ይሄንን እዚህ ጋር ፋን አለ እና ከጀርባ አይ ቲንክ ትራንዚስተር መልቲፕላየር ምናምን የሚባሉ ይሄ ማብዣው ዩኤስቢ ማብዣ አለ። ያው ገመዱ ምናምን እዚህ ጋር ለሰው እንዳይታይ ወይ ደግሞ ለኔም እንዳይረብሽኝ ምናምን ከጀርባ አድርጌዋለሁ ሊትራሊ ማለት ነው። እና ሴትአፑን ይመስላል። ፒሲን እስካሁን አልቀየርኩኝም። ያው የድሮ ፒሲ ነች ያለች መጀመሪያ ጀምሮ በጣም በቃ እቺ ፒሲ እግዚአብሔርን በጣም ባለውለቴ ነች እና አንድ ቀን ሰለቼ ሳትል ሁሌ ትሰራለች እና በጣም አመስግኑልኝ በእናታችሁ። እዚህ ጋር ደግሞ ማይክ አለኝ። እቺን ማይክ ታውቋታላችሁ፣ ኢትዮጵያ ነው የገዛሁት። አንደኛውን እየተጠቀምኩበት ነው አሁን ሪከርድ እያደረኩበት ነው አንገቴ ላይ አድርጌው። አንደኛው አለ እዚህ ጋር ማውዝ አለ አሁን የገዛሁት። እዚህም ጋር በኬብል የነበረ ማውዝ ነበረ። እዚህ ጋር እንደምታዩት እንግዲህ ካሜራው አለ ጋይስ፣ ካኖን ካሜራ ነው። ያ አሚን ላይክ ያን ያክል ፋንሲ ካሜራ አይደለም እውነት ለመናገር ግን ስቲል ካሜራ መኖር ማለት በዚህ ጊዜ በጣም ፋንሲ ነው። ከዚህ ኢትዮጵያ ስንት እንደሚሸጥ እናውቃለን።
እና ያው ሌንሶቹ የታሉ ካላችሁ ይነኙት እና ሌንስ አንድ አለኝ እና አይ ቲንክ አብሮት የሚሸጡ ናቸው መሰለኝ። ሁለት አለ አክቹዋሊ ይሄየው የሰው ነበረ። ከዛ ከሰው ወሰድኩት። በቃ እሱ እየተጠቀምበት ስላልሆነ ምናምን ነገር ዘመድ ነው ሰጠኝ። ደስ ማይክ ያኔ የገዛሁት ማይክ ነች ጋይስ። ያኔ ነበር የገዛኋት እችን ማይክ ያኔ የመጣው ጊዜ አምና ሜቢ የፈርስት ቪዲዮ ላይ ቭሎግ ታገኙት ነበረ። እሱኛው ቻናል ጠፍቶብኛል፣ ሶ አታገኙትም ማለት ነው። እችን ማይክ ሌላ የምጠቀመው ነገር እችን ሄድፎን ሆፕፉሊ እችንም ይሄንንም ካሜራ እርግጠኛ ካልተሳሳትኩ ያሳይቻችኋለሁ መሰለኝ ጋይስ። እና በእርግጠኝነት ያሳይቻችኋለሁ። እዛ ጋር ስልክ ሆልደሩ ራሱ አምና የገዛሁት ስልክ ሆልደር ነበር እና ከስር እንደምታዩት እዚህ ጋር ደግሞ ፋን አለ። እንደምታዩት እንግዲህ 6 ፋን አለው ጋይስ፣ 6 ፋን እና በጣም ብዙ ነው 6 ፋን። ላይክ ኢንክላይንም ማድረግ ትችላላችሁ፣ ወደ ላይ አድርጋችሁ ለማስቀመጥ ከፈለጋችሁ ፒሲያችሁ ማድረግ ትችላላችሁ። ለእኔ ግን እዛች ጋር ላለችው ስልክ ማስቀመጫ ስለሚያስቸግረኝ ስትሪም ሳደርግ እንደዚሁ ፍላት ላይ አድርጌ ነው ያደረኩት። ምክንያቱም ፒሲዩም አንደኛ ፒሲዩ ራሱ አይ ቲንክ ወደ 3 ፋን አለው ፕላስ ይሄኛው ተጨምሮ ደግሞ ኢስገን ቢ አሜዚንግ ማን እና አክቹዋሊ በጣም ብዙ ጊዜ ቀዝቃዛ ነው። አሁን ራሱ ላይ ቀዝቀዝ ብሏል እና አየሩ ውጭ ያለው በጣም ቀዝቃዛ ስለሆነ ያን ያክል አይሞቅም ፒሲ። እዚህ ጋር ሰልፍ ስቲክ አለ። እቺ ሰልፍ ስቲክ በጣም የምትገርም ሰልፍ ስቲክ ነች። ቆይ ላሳያችሁ። ለምን ሰልፍ ስቲክ እያልኩት እንደሆነ አላውቅም። ሪንግ ላይት ነው የሚባለው እና እዚህ ጋር ሪሞት አለው በራሱ። ዋና ሜን ላይቶች 3 አሉት። እነኚህ 3 ላይቶች ሜን ላይት ናቸው። ከዛ በኋላ እዚህ ጋር እንደምታዩት ደግሞ ይሄ ምን አይነት ላይት እንደሆነ አላውቅም። ሜይ ቢ ግሬይ አይ ዶንት ኖ። ከዛ ሬድ አለው ግሪን አለው ምናምን በቃ ከፈለጋችሁ ብልጭ እንግዲህ ሆፕፉሊ ማለት ነው። አሁን ሩም ቱር እንዳሳየኋችሁ ወደፊት ደግሞ አብሽር በእርግጠኝነት ቤት ቱር ደግሞ ሰጣችኋለሁ ማለት ነው። ሩም ቱር እንዳሳየኋችሁ አሁን አልጋውን ከዚህ በላይ ምን ማሳየት እንዳለብኝ አላውቅም። አልጋውን ነው የቀረኝ። አልጋዋን እንኳን ለእኔ ተዋት እሷ። ኤኒዌይዝ እንግዲህ እሱን ይመስላል ጋይስ ያለን ነገር። አክቹዋሊ ምንም ሚስ አላደረኩኝም ብዬ አስባለሁ። በቻልኩት መጠን ሁሉንም ነገር ለማሳየት ሞክሬያለሁ። እንግዲህ ሆፕፉሊ ነገ ታዩታላችሁ ይህን ቪዲዮ ብዬ አስባለሁ። እንግዲህ ለቪዲዮ እስኪ ጋይስ አሳውቁኝ። ውጪ ወጥቶ ቪዲዮ ለመቀረጽ በጣም በረዶ ነው ውጪው እና እጄ ከጓንት ወጣ ማለት ስልኬን ለመጠቀም እጄን ማውጣት አለብኝ። እንደዛ ለመጠቀም ስልክ በጣም ቀዝቃዛ ነው ውጪው እና አይሆንም። ሜቢ አንዳንድ ማድረጋቸው ነገራቶች አሉ። አሁን ለምሳሌ ኮንሰርት ምናምን ነገር እያሰብኩኝ ነው ለዩቲዩብ ኮንተንት ሲባል ማለት ነው። ዩቲዩብ ቭሎግ እና ቲክቶክ ቭሎግ እና እስኪ አማክሮኝ ምን አይነት ቭሎጎች ማየት እንደምትፈልጉ ምናምን። ውጭ እንደ ድሮ እየተንቀሳቀስኩኝ ለመቅረጽ አይሆንም። ስልክ እጄን ባወጣው ቁጥር ለመቅረጽ እጄ ፍሪዝ ያደርጋል እና አይዘረጋም፣ አይታጠፍም ምናምን ነገር። እሱ በጣም ነው የሚያስጠላው እና የጠፋሁበት ምክንያት ይሄ ነው። ዩቲዩብ ላይ ያላችሁ ሰዎች ቲክቶክ ላይ ብትመጡና ሞር እዛ ኮንሲስተንት ስለሆንኩ እዛ ላይ ታገኙኛላችሁ ማለት ነው። ይመቻችሁ፣ የአራዳ ልጆች ይመቻችሁ። ቻው ጋይ